አንቱ የመጣሁት ለእምነት ነው ቀጥ ያለውም እምነት እስላም ነው ካንቱ የተማርነው ይሄው ነው ፈለጉን መናቅ ብክነት ነው ፈለጉን መራቅ ውድቀት ነው ስራውን መከተል ጀነት ነው የጠላው ስራ የሳት ነው ሰው ሞቶ አይቀር ከቀብሩ ይወጣል ይሸለማል ወይ ደግሞ ይቀጣል ሁሉም እንደ ስራው ይመታል ያንቱን ያበለጠ ይበልጣል ካንቱ እጅ ከሃውዶ ይጠጣል ሲራት ያለ ሐሳብ ይወጣል የቀይ ጓዶይ ጀነት ይሰጣል ሙሐመዱ ላሚን ወራቴ የአኺራ ማላጀ ናፍቆቴ እንዳንቱ የሚወደድ ሰው የለም ሰለላሁ ዐለይሂ ወሰለም ነብዩ ግን ምን አሉ ፈገግታ ዝም ብሎ አይቀርም ሰደቃ ነው ላንተ አላህ እንደ ሰደቃ ይጽፍልሃል ወአምሩከ ቢልማዕሩፍ ወነህዩከ ዐኒል ሙንከር ሰደቃ ሰዎችን ከመጥፎ መከልከል በጥሩ ማዘዝ ላንተ ሰደቃ ነው ምንም አትከፍልበትም ሳንቲም ባፍ ተዋንተ حرام ነው ለማዘዝ ማለት ነው ወኢርሻዱከ الرجل في ارض الضلال لك صدقه መንገድ የጠፋው ሰው ደግሞ ሲደናገር አግንተ መንገድ ብታመላክተው ይህ ላንተ ሰደቃ ነው سبحان الله وإماطتك الحجر والشوك والعظم عن الطريق لك صدقة ደግሞ አንተ መንገድ ላይ አጥንትም ይሁን ድንጋም ይሁን ሾህ ነገር ሰዎችን ሊወጋ የሚችል ነገር ያን አንስተ ብታስወግደው ላንተ ሰደቃ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም كما رواه البخاري سبحان الله ፈገግ ማለት ይሄ ሰደቃ ነው ብር ማትከፍልበት ሰደቃ መጃሉ ሰፊ ነው ከወንድም ፊት ላይ ፈገግ ማለት ላንተ ሰደቃ ነው ይላል سبحان الله